ዛሬ ቼላውና ማንቼ ሁለቱም ያላቸውን የፕሪሲዝን ጨዋታ በድል አጠናቀውታል ማለት ነው። ማንቼ ከፒኤስጂ ጋር አንድ ኩል ብትወጡም ማለት ነው የማንቼ ደጋፊ ምናልባት ያላየኸው በጣም ሊያስደስት የሚችል እኔ ያየሁት ነገር አለና እሱን ማጋራሃለሁ። ሁለቱንም ጨዋታ ከቨር እናደርጋለን ማለት ነው። መጀመሪያ የቼልሲ ጨዋታ ሃንግማን ዛሬ ጃቢ አሎንሶ ምን እንዳቀደ በደንብ አድርጎ አሳየኝ ማለት ነው። ባለፈው ግራ የገባው ይመስላል የትኛውን ፎርሜሽን መጠቀም እንደሚፈልግ ራሱ እርግጠኛ የሆነ አይመስለኝም ምናምን ብዬ ነበረ። ዛሬ ግን የታወቀበትና የፈመሰበትና ዋንጫ የበላበትን 3-4-3 ፎርሜሽን ይዞ ነው የመጣው። ይሄንን ፎርሜሽን ይዞ የሚገባው በእርግጠኝነት ማለት ዣኦ ፔድሮ ዛሬ 2 ጎል አግብታለች ሴት ፒስ ላይ ማለት ነው። አምና ከኔ የበለጠ ሬሾ ሴት ፒስ ጎሎች ያለሽ አንቺ ነበርሽ። ዘንድሮ ማጠናክረሻል። ሶስቱም ኳሶች ክሮስ ተደረገ። የካይሴዶ አየር ላይ ቀልቦ ምናምን ስለሆነ ያገባው ያምራል። ዣኦ ፔድሮ ደግሞ ስራው እዛ ጋር ነው። ጎል አካባቢ ከተገኘ ሰርተ ብላ ነው ገባ አይደለ? ሞርጋን ሮጀርስ ሲመጣ በዣኦ ፔድሮ ቦታ ይጮታል። ዣኦ ፔድሮ 9 ቁጥር ይሆናል። ከዛ ላይ ደግሞ ፔሌስትራን ምናልባት በዛው በኩል ወይ ደግሞ ወደዚህ ያመጣዋል። ኔቶን ዛሬ እንደ ዊንግ ባክ ተጠቀመው። ባክላይናችሁ ብቻ ነው የሚቀየረው። በቃ ማክሲም ለኳ መሃል ላይ አለ። በዚህ በኩል ሪስ ጄምስ ይኖራል። በዚህ በኩል ሊቫይ ኮልዊል ይኖራል። በሁለቱም በኩል ኳስ ዲስትሪቢዩት ይደረጋል። ማክሲም ለኳ ደግሞ ሄደር ምናምን ነገር ክሊር ነው። በቃ ሁሉንም ክሊር አድርገ ቸልሲ አሪፍ ይመስላል። አሁን ማየት የምትፈልጉትን ነገር ማንቼ ጋር ደግሞ ስንመጣ ማለት ነው ከፒኤስጂ ጋር አንድ ኩል ነው የወጣችሁት። በእርግጥ ፒኤስጂ የፕሪሲዝን ጨዋታ የማሾፍ ጸባይ አለበት። ግን ፕሪሲዝን ብቻ ሳይሆን ማለት ነው ቻምፒየንስ ሊግ ግሩፕ ስቴጅ ራሱ ያሾፋል ነው የምልህ። እኔን ሊቨርፑልንና ቸልሲን መጠየቅ ትችላለህ ነው የምልህ። አሹፎ ወሳኝ ሰዓት ላይ ግን በኃይለኛው ነው የሚለጥፍህ። ስለዚህ ይሆናል የሚያኩራራ ነገር አለም አንድ ኩል ነው። ግን እኔ ለምን የሚያስደስት ነገር አየው እንዳልኩ ልንገራችሁ። ይሄ ቡድን ካሪክ በስትክክል አላማ ያስያዘው ይመስላል። ገባርለስ ላይ ተጫዋች ተቀየረም አልተቀየረም ምናምን ነገር በቃ ካሪክ በዚህ መንገድ ተጫወቱ እንደዚህ አርጉ ምናምን ነገር የተባሉትን ነገር እየተወጡት ይመስላል። ገባ አሁን የካሪክ ማኔጅመንት ሌቭል የቱ ጋር ነው የሚለውን ነገር በደንብ አድርገን ኔክስት ሲዝን እንገምተዋለን ማለት ነው። ስለዚህ ፈርስት ሃፍ ደበደቧቸው፣ ሰከንድ ሃፍም ደበደቧቸው። ገባ የፒኤስጂ ቡድን ሊሆን ይችላል ዳዝ ኖት ማተር ተረዳኝ አይደለ? ግን እኔ አንድ ቡድን አሪፍ ፐርፎርም አደረገ ብዬ ለማውራት ማለት የጠላቱን ብቃትና ንቃት አለማየው ገባ ምን ሆነ አንተ አሪፍ ካልጾትክ እኮ ሬክስም ያሸንፋል አይተናል አይደል? ስለዚህ እኔ ማየው ምንድነው አንተ ምን ያህል ማድረግ የምትፈልገውን ነገር አደረክ። በዛ ደግሞ ካየኸው ማንቼ ዛሬ በጣም ምርጥ ነበር ማለት እና አሪፍ ምልክቶች አይቻለሁ ከሁለታችሁ ማለት ወንድም ጥላዎች ኔክስት ሲዝን አሪፍ ነገር እያየሁባችሁ ነው። ቀጥሉበት ጀማው። ይሄ ውጤት እንዳያታልለ ስዊድን ሄደን ፒጂዎችን ኳስ እንዴት መጫወት እንዳለባቸው አስተምረናቸው ነው የተመለስነው። 60ኛው ደቂቃ ያላቸውን ሙሉ ኃይል አስገብቷል። እኛም የጎደሉን ተጫዋቾች አሉ። ይኸውላችሁ እግዚአብሔር በጣም የሚያምር ኳስ በቃ እንዳሸነፍን ነው የምቆጥረው ነው አቻምና ስለ የወዳጅነት ጨዋታ ነው። እንደዚህ እኮ ስሜታዊ መሆን የለብኝም። ግን በቃ ኳስ አሳየናቸው እንዴት እንደሚያምር የምንጫወተው ኳስ ቀጣይ ሲዝን እንዲናፍቀኝ ያደረገ ጨዋታ ነው። ማውንት 250,000 ፓውንድ per week we got a glass ስብር ነው የሚለው በረኛችን ተጎድቷል። ግን በቃ ያበደ ጨዋታ አማድ ፒስ ነው፣ መጓየር ፒስ ነው። እስቲል በዳሎ እምነት የለኝም። አሁንም ሌላ ፉልባክ ያስፈልገናል። ዳሎም በዚህ የሚቀጥል ከሆነ ሌላ አንድ ቴሌሜንስ ደግሞ ያበደ ነበረ። እግዚአብሔርን ዛሬ በቃ ቆንጆ የወዳጅነት ጨዋታ ነው ያሉት። ይመቻችሁ። ፔዤ ተረፈ እናቴ ትሙት ልክ ልንሰጠው ስንል እንደምንም አመለጠ ማለት ነው። ለማንኛውም እቺ ማሪያ ከየት ነው የገዛሃት የምትሉ እንግዲህ ምሳ አየር ጤና ላይ ያበደ ማሪያ ቤት ከፍታለች ከሳሚ ካፌ አጠገብ የማሊያ መሸጫ ማለት ነው ካፌ ያልኩትና ሁላችሁም እየሄዳችሁ ሸምቱ። ፒኤስጂ 1 ማን ዩናይትድ 1 ምን ቀኔ ነው ወይስ ማን ለመንካት ነው? አንድ ለአንድ የጨረሳችሁት ጨዋታችሁ አንቺ ማለት ነው። ግን የምር እንደ ጨዋታው ከሆነ ልትበቀልልን ከጫፍ ደርሳነ። ግን በወዳጅነት ጨዋታ በቀል ምናምን አይመጣውም። ቀንም ሙሉ ስታሽቃብጠው አላችሁ። 2 መንታ 2 ፍሌቸር አስገብታ ረወየው ሪብ ብቻ አይደለም ፒኤስጂን ራሱ አወዛገበቻቸው። እኔ አላወቅኩትም። አንደኛው ፍሌቸር ግን ማለት ነው እግዚአብሔር በጣም ነው የሚችለው። ሜሰን ማውንት ግን ምንድነው? ሜሰን ማውንት ምንድን የሚበላው አይጠጋውም ነው? ልምሻ አለበት ነው? ብሩኖም ተመልሷል። ቴሌማንስም ተጫውቷል። የቀረ የለም። ኩኛ ደግሞ አረ ዳንስን አቁምና ተጫወት በሉት። ዩናይትድ በጣም አሪፍ ነበሩ። የማንቸስተር ዲፌንስ
እንዳሰብነው ይሄ በጣም የሚደብር ዲፌንስ አይደለም ጋይስ። ይኸውላችሁ ዛሬ አክብረናቸው ነው ራሷቸው የወጣ ነው እንጂ በዚህ ዩናይትድ በዚህኛው ዩናይትድ አቻ መውጣት ራሱ እንደመሸነፍ ነው የምቆጥረው ማለት ነው። ግን ያው ማክበር አለብን እንደዚህ አይነት ቡድን ስታገኝ፣ ምክንያቱም ቻምፒዮንስ ሊግ በልተዋል፣ ባለጊዜ ናቸው፣ ባለጊዜ ማክበር አለብህ። በዚህ ሰዓት ደግሞ እንደነሱ የተሻለ ቡድን የለም፣ በዚህ ሰዓት ከነሱ የተሻለ ማለት ነው። ይህን ደግሞ አይተህ ማክበር አለብህ። ገብቷል? እኛ እንደ ትልቅ ቡድን እንደ ታላቅ እንዲህ አይነት ስራ የሚሰሩ ቡድኖችን ማክበር ማበረታታት አለብንና እሱን አስበን ነው እንጂ እንደዚህኛው ዩናይትድ እንዳልኳችሁ ይሄ በጣም ሽንፈት ነው። ከምሬ ነው የምላችሁ። ድብደባን የፈጸምንባቸው ዛሬ እነሱ መጮት ብለው ነው ዛሬ የገቡት ማለት ነውና ይመሸን። ለማንኛውም እንዲመለስልኝ የምፈልገው ነገር የማውንት ጉዳይ ነው። ኢኒዮሶቹም ዝም ብለው ነው የሚያዩት በዚህ አካሄዳቸው። መራቁ ነው እንደ እግሩን አጣብቆ የሚገባው። ትንሽ ይጫወታል ይሰበራል። ይሄን እያዩ አያስፈርሙም እነሱ ደግሞ ማይረቡ ሰዎች በኢየሱስ። ለማንኛውም አክብረን ዛሬ እንደዚህ መልሰናቸዋል። ቻምፒዮንስ ሊግ ላይ ግን ድጋሜ እንዳላገኛችሁ አይሁኑ አሸንፊያችሁ መመለሰው ተናግሬያለሁ ማለት ነው። ቀዘኑን የቤቴ ቁልዬን ቅዘኑን አመጣጣሁለት እናት ስካር ነው የሆንኩበት። በቃ ስካር ሻጣቲ በረግት ትረክ ነቀለጥኩት። ውጤቱ ማንጋ ሲጀመር የእንግሊዙ ጋንታ ጆይ ጃንታ ዱነግ ጀማኒ ነኝ እኔ። ጦራም ነኝ ወያላ ላይ ምናምን ትፈነዳለህ ሼባ ላይ ምናምን ናኒ ነው ሻምብት ተላግኝ ልለወጠበቁ ለየና ልለወጠበ በጣም አዛነኝ በጣም አዛን እንዳላገኘ ተናግሬያለሁ። ትዝታ ቀስቃሽ ጨዋታ ይላል ነው። ለምን አስፈለገ አዳጫ መውጣቱ? ኧረ አንገት ለአንገት አንገት እንዴ! ወንድም ጥላ አንተ ራስህ ነህ ይሄ። እኔ ቀጣይ ስጋት መጥቶላችኋል። ዩሲኤል ስጋት ተፈጥሯል። ስጉ እኔ ጽድት ያለ ፐርፎርማንስ ጽድት ያለ ኳሊቲ ያለው ነገር አይቻለሁ። እመኑኝ ነው የምላችሁ። ቀጣይ ዩናይትድ ዩሲኤል ያሰጋል እንዴ! አንገት ለአንገት ተመችቶናል። ካንቺ እጅ አልፍም ዩሲኤል ነው ብልሽ ይቻላል። ሊወደድ አስደመመሽ ይላል። ያያሉና የገና ነው የማንቸስተር ዩናይትድ ደጋፊዎች የዚህ ልጅ ዝውውር እንደ ቀልድ እንዳትዩት ማለት። እኔ አስቶን ቪላን ቤት አውቀዋለሁ። በሌስተርም የሚገርም ተጫዋች ነው ማለት ነው ቴሌማስ። ነገር ግን ማለት ነው ለኛ ቡድን ምን ያክል የሚገርም ለውጥ እንደሆነ እንደ ቀልድ እንዳትዩት። ዛሬ ጆዋኔቬዝ፣ ቪቲኒያ፣ ኑኖ ሜንዴሽ፣ ማርኪኒዮስ ከዛ ሜዳ ውስጥ ኪቪች አለ። እነሱን አራቱን ቀይረው ሲያስገቡ እኛ ህፃናቶቹን አስገብተን እንዳለ ጥሩ ተጫዋቾቻችን ሉክሾ ጀምሮ ለአንድሬ ሳንቶስንም ከዛ በኋላ የማጥቃት ተጫዋቾቻችን ብራያን ቤሞ፣ አማድ ዲያሎን ጨምሮ አስወጥተናል ማለት። ከዛ የገቡት ህፃናት ናቸው። ካስገባናቸው ውስጥ ግን ሌማንስና ጀግናው ብሩኖ ፈርናንዴዝ አለ ማለት ተቋቋም ነው። እነ ቪቲኒያን ተቋቋም ናቸው። መቋቋም አይደለም በጣም ብዙ ቻንሶችን የፈጠርነው እኛ ነን ማለት። ይሄ ልጅ ደግሞ እነዛን ቻንሶች ሲፈጠር የነካቸው ኳሶች በሙሉ ይገርማሉ ማለት ነው። እግዚአብሔርን ነው የምላችሁ። እያንዳንዱን ፕሬሲንግ መቋቋም የሚያስችል አቅም ያለው ተጫዋች ነው። ልጥራላችሁ ለምሳሌ 4 ኳስ ብጠራላችሁ በትንሹ 4 ወይ 5 ኳስ ጠራላችሁ በዚህ ጨዋታ ማለት። ዜርኪዚ ከበረኛ ጋር ያገናኘው ብሩኖ ፈርናንዴዝ ኳስ ላይ በጣም ፕሬስ እያደረጉን ጀለስ የያዘው ኳስ ነው። የሚደንቅ ፓስ አድርጎ ነው ብሩኖ ፈርናንዴዝ የሆነ ኤፌ ነገር ምናምን ነገር አሲስት ሊያደርግ እየሞከረ የነበረው ኳስ እሱን የሚገርም ትሪቬላ ነገር ነው ፓስ ያደረገለት። የሆነ ኳስ ለዜርኪዚ ሊሰጥ ፍሌቸር ይመስለኛል ታክል ወርዶ ያዳነበት የፒኤስጂ ተከላካይ እሱ ኳስ ከመገኘቱ በፊት ምን አይነት ድንቅ ኳስ ነው ፓስ ያደረገው። ከዜርኪዚ ጋር ዋንቶ ተጫውቶ በጣም ነው የሚችለው። እያንዳንዱ ንክኪው ማለት መቻሉን እናውቃለን። ለማንቸስተር ዩናይትድ በጣም አስፈላጊ እርጋታ እንፈልጋለን። እያሰበ የሚጫወት ማለት ነው። መሀል ሜዳው ላይ በጣም እያሰበ የሚጫወት ጨዋታው መቀዝቀዝ ባለበት ሰዓት የሚያቀዘቅዝ መፍጠን ባለበት ማጥቃት ባለብን ሰዓት እንድናጠቃ የሚያደርግ መሀል ሜዳ ተጫዋች ያስፈልገናል። ዛሬ ቴሌማንስ ላይ ማንቸስተር ዩናይትድ ወሳኙን ዝውውር እንዳደረገን ያየሁበት ማለት ነው። ከዛ ውጭ ማንቸስተር ከፒኤስጂ ጋር 1-1 አልቋል። በግማሽ በቤንቾች ከግማሽ በኋላ ቤንቾች ነው እንደዛ ነው የተጫወት ነው ቀላቅለን ማለት። እነሱ በተቃራኒ ነው ዴምቤሌ ምናምን 1-3-4 ተጫዋቾች ሀኪሚ ምናምን የቀሩት እንጂ በቤስት ገጥሞናል ማለት ነው። ሰከንድ አፍ ማንኛውም 1-1 አልቋል። ቆንጆ የሚባል ጨዋታ ነው የነበረው። ማንቸስተር በጣም ትልቅ ተስፋን የሰጠን። ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳ። ፎሎ ደግሞ ያላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ ይደረግ። ይመቻችሁ።